በላይ ሶሻል ሚዲያ መጠቀም በአይምሯችን እና በህይወታችን የሚያመጣው ተጽዕኖ ከፍተኛ ነው። ይህንን ልማድ እንዴት መቀየር እንደምንችል እንመለከት እስቲ። ከመጠን በላይ ሶሻል ሚዲያ መጠቀም የሚያመጣቸው ጉዳቶች አንደኛ የዶፓሚን ኢምባላንስ ይባላል። ሶሻል ሚዲያ ፈጣን ደስታ ኢንስታንት ግራቲፊኬሽን ይሰጠናል። አይምሯችንን በዚህ ስለምድ እንደ ንባብ ወይም ስራ ያሉ ትኩረት የሚጠይቁ ነገሮችን በጣም አሰልቺ ይሆኑብናል። የንጽጽር ወጥመድ ውስጥ ገባለን። ኮምፓሪዝን ትራፕ ይሉታል ፈረንጆች እና የሌሎች ሰዎች የተመረጡና ያማሩ ቅጽበቶችን ከራሳቸው ተራ የዕለት ተዕለት ህይወታቸው ጋር እናነጻጽረዋለን። ይህ ደግሞ በራስ መተማመንን ስሜት ይቀንሳል። ለጭንቀትና ለድብርት ያጋልጣል። የትኩረት መሰረቅ ሉዝ ፎከስ አይምሯችን በአንድ ነገር ላይ ለረጅም ሰዓት መቆየት ይቀንሳል። አቴንሽን ስፓን የሚለው ነገር ስለሚበላሽ ጥልቅ ስራዎችን መስራት ይከብደናል። ለዚህ ቀላል ማሳያ አሁን ያለው ጀኔሬሽን እያሳለፈው ያለውን ነገር መመልከት እንችላለን ማለት ነው። የሰው ልጅ አሁን ላይ ያለው ወጣቶች ዩቲዩብ ላይ ያሉትን የ10 ደቂቃ ቪዲዮዎችን ማየት ራሱ ማይችልበት ሁኔታ ደርሷል እና አጫጭር የቲክቶክ አጫጭር የዩቲዩብ እና የፌስቡክ ቪዲዮዎች ብቻ ናቸው የሚያዩት። እሱ ነው የኢንተርቴንመንት ቀጠና አድርጓታል። አእምሯቸውን እንደዛ የሚያደርግበት ሁኔታ ስላለ ቶታሊ ዲስትራክሽን ነው ለማይንዳችን። በጣም ምንም የማይሰራ ተገዶ ብቻ ካልሆነ በራሱ የማይሰራ ስፔሻሊ ሌላ ስራ ያለው ሰው ከዛ ከስራው ሰዓት ውጪ ነው ብዙ ጊዜ ኢንተርቴንመንት የሚከፍተው። ቀጥታውን ስራው ከጨረሰ ወደ ቲክቶክ፣ ስራውን ከጨረሰ ወደ ፌስቡክ አጫጭር ቪዲዮዎች የሚሄዱ በጣም ብዛት ያላቸው ሰዎች አሉና ይሄ ማይንዳችን ለብዙ ነገሮች ለተለያዩ ለዲፕ ወርክ እንዳንጠቀም ኢንተርቴንመንታችን ራሱ ሌላ ነገር እንዳናረግ ኢንተርቴንመንት ሰንተራችን ቲክቶክ እና አጫጭር ቪዲዮዎች እንዲሆኑ ያደርጋል ማለት ነው። ይሄ ደግሞ የአይምሯችን ብዝበዛ ነው ማለት ነው። ሌላው የእንቅልፍ መዛባት በስልካችን የሚወጣው ሰማያዊ ብርሃን ወይም ብሉ ላይት እንቅልፍ የሚሰጠውን ሜላቶኒን የተባለ ሆርሞን ይከለክላል እና ይሄ ከፍተኛ ወደ ድብርት ወደ ጭንቀት የሚመራ ይሆናል ማለት ነው። የእንቅልፍ መዛባት ከተፈጠረ እንደ ሶሉሽን ይህንን ልማድ እንዴት ነው ዳይቨርት ወደ ሌላ ወደሚጠቅም ኖርማል ወርኪንግ ሲቹዌሽን እንዴት ነው መቀየር የሚቻለው የሚለውን እንመልከት። የመጀመሪያው በእኔ እይታ በአሁኑ ሰዓት ራሳችን ከሶሻል ሚዲያ አግልለን መኖር በጣም ይከብደናል። ስለዚህ መጀመሪያ መደረግ ያለበት በተቻለ መጠን ሶሻል ሚዲያ በትንሹም ቢሆን የራሳችንን ነገር ሪፍሌክት ማድረግ አለብን። ሪፍሌክት ማድረጉን ልማድ ካደረግን ሪፍሌክት ማድረግ ነው ሱስ የሚሆንብን ማለት ነው። ስለዚህ የራሳችን ሶሻል ሚዲያ ከፍተን የራሳችንን ሀሳብ መግለጽ አለብን እና ያ ሱስ ከሆነብን ደግሞ ጥሩ ነው። ብዙ ነገሮችን ለላይፍ ተማርበታለን። ገቢ ባታገኝ ራሱ የሆነ ነገር ዴቨሎፕ ታደርግበታለህ፣ ኮሚኒኬሽን ታሻሽልበታለህ፣ ብዙ ነገር ስትጨምርበታል እና ባይፋር ኮንሱም ከማድረግ ዝም ብሎ የሰውን ኮንቴንት ኮንሱም ከማድረግ የራስን ሀሳብ ሪፍሌክት ማድረግ ኤክስፒሪየንስን ሼር ማድረግ የተሻለ ሀቢት ነው ማለት ነው ዳይቨርት ለመደረግ። ሌላው ጠዋት ማታ ስትነሳ ስልክ አለመነካካት እና ይሄን ነገር ይቀንሳል ማለት ነው። ሌላው ዶፓሚንን ዲቶክስ የሚባል ነገር አለ። በሳምንት አንድ ቀን ለምሳሌ ኦር 2 ቀን ሙሉ በሙሉ ከሶሻል ሚዲያ መራቅ። በዚህ ጊዜ አይምሮ በትንሽ ነገር መርካትና ሰላምን መፈለግን ይለምዳል። ስለዚህ በሌላ ሪል ላይፍ በሆኑ ነገሮች በአድቬንቸሮች በሆኑ ነገሮች ጌሞችን በመጫወት እንደዚህ ከሶሻል ሚዲያው ይልቅ ጌሞች ላይ ትኩረታችን የምናደርግ ከሆነ አይምሮችንን ኢምፕሩቭ የሚያደርግ አይነት ጌሞች አሉ። ብዙ ኢቨንቶች አሉ። እንደዛ ነገሮችን መሳተፍ፣ እነሱ ላይ ትኩረት ማድረግ፣ እነሱ መሀል ላይ ማስገባት የተሻለ ይሆናል። ኦፍኮርስ አይ ነው ከሶሻል ሚዲያ ርቆ በዚህ ዘመን መኖር በጣም ከባድ ነው። ለኢንፎርሜሽንም ሊሆን ይችላል ዓለም ያለችበትን ሁኔታ ለማየት ብለን ነው መጀመሪያ የምንገባው ነው። ከዛ በኋላ ዝም ብለን ዳይቭ ስናደርግ ዝም ብለን መቆሚያ የሌለውን ስክሮል እያደረግን እንቆያለን እና ያ ነገር አይምሯችን ስለሚበሰብስ አጠቃቀማችን ያዝ ብናደርገው ጥሩ ነው። ሌላው ስልክን አሰልቺ አድርጎ ይላል አንድ ጥናት ላይ ያየሁት ነገር
የስልክን ቀለም ወደ ጥቁርና ነጭ ቀይረው። ቀለማት በጠፋ ቁጥር አይምሮ በስልክ ያለውን ጉጉት ይቀንሳል ይላል ሳይንሱ። ይህን አንድ ጥናት ነው የሚያመለክተውና ይሄም አንዱ መንገድ ሊሆን ይችላል። እንደኔ ግን ቅድም ያልኳችሁ ዳይቨርት ማድረግ ወደ ሪፍሌክት ወደ ማድረግ ኦር የራሳችንን ኤክስፒሪየንስ ሼር ወደ ማድረግ ሀቢት ብንቀይረው። ከዛ በተጨማሪ ሪል ላይፍ ላይ ያሉ ጌሞችን መጫወት፣ ኳስ መጫወት ሊሆን ይችላል። ኢቨን ጌም ራሱ መጫወት ሊሆን ይችላል። እነዚህ ነገሮች ላይ ካረግን ስልካችንን ወይ ለመደወል እና በቃ በትንሽ ቼክ አድርገን ለመውጣት ለመረጃ ልውውጥ የምናደርግበት ሁኔታ ይፈጠራልና ከዛ በተጨማሪ ሌሎች አዳዲስ ስኪሎች ላይ መጀመር ይቀይረዋል። ለምሳሌ ንባብ፣ መጽሐፍ ማንበብ በጣም ወደ ውስጥ ፎከስን ይጨምራል። ከመጽሐፉ ከምታገኘው እውቀት በላይ ፎከስ ይጨምራል። ቆም ብለህ ታስባለህ። ራስን ከሳምባዲ ኮምፓር አታረግም። በራስን ኑሮ የምትኖረው ነው። ለዚህ ወደዚህ ልማድ ከሶሻል ሚዲያ ስክሮሊንግ ወደ ንባብ የምትወደውን መጽሐፍ ኢቨን ከሀሳብ ጋር የሚገናኙ መጽሐፎችን ፈልጎ ማንበብ ማለት። ሁለተኛው አካል ብቃት እንቅስቃሴ ማድረግ። እንደዚህ ስፖርት አንድ ከተጀመረ ከጀመርከው በጣም እየወደድከው ትሄዳለህ። ወደ ሱስ ወደ መሆን በቃ ልማድ ወደ መሆን ይሄዳልና እንደዛም ማድረግ እና በዚህ መንገድ የምናደርገው እንቅስቃሴ የሚመነጨው ዶፓሚን በጣም ጤናማ ይሆናል ማለት ነው። እውነተኛ ማህበራዊ ግንኙነት በስልክ ከማውራት ይልቅ ጓደኞችን በአካል አግኝተው አውራ። ጓደኞችን ሰብስበህ በሀሳብ የምትገናኙ ጓደኞችን ሰብስበህ ከእነሱ ጋር ዲስከስ ማድረግ እና ስልክ ላይ ያለውን ነገር በጣም ስፔሻሊ ወጣቶች ላይ በጣም የሚያመጣው ተጽዕኖ በጣም አይምሯቸው ጠባብ እንዲሆን ያደርጋልና እንደዚህ ሪል ላይፍ ላይ ያሉ ልማዶችን ወደዛ በማድረግ ብንቀይር ጥሩ ነው። ለማጠቃለል ሶሻል ሚዲያ መጥፎ መሳሪያ አይደለም። ችግሩ ጌታ ሆኖ ሲቆጣጠርና ልማዱን ለመቀየር በትንሹ እርምጃዎችን ሁሉም ሰው መጀመር አለበት። ሽፍት ማድረግ አለበት። በስርዓት አጠቃቀሙ መቀየር አለበት። አጠቃቀሙ ትክክል ካልሆነ ጥሩ ካልሆነ ላይፋችን የሚያበላሽ ነገር እንደሆነ ማወቅ አለብን ነው።